በዚህ ጊዜ በጣም ብዙ ሰው ኦንላይን ገንዘብ ሜክ ማድረግ ይፈልጋል። ነገር ግን እንዴት መስራት እንዳለበት አያውቅም። ወይም ደግሞ ብዙ የኦንላይን ስራዎችን ሞክሮ ሊሆን ይችላል፣ ወይም እናንተ ሞክራችሁ ሊሆን ይችላል። አብዛኛውን ግን እስካም ሆኖ አግኝቶታል ማለት ነው። ስለዚህ በዚህ ዩቲዩብ ቻናል የማቀርብላችሁ ስራዎች ራሴ ዊዝድሮ አድርጌ ያየኋቸው ስለሆኑ መሞከር ትችላላችሁ። አንድ ማሰብ ያለባችሁ ነገር ግን ኦንላይን ስራ ሲባል በቀላሉ የሚታፈስ ገንዘብ ስለሌለ ስራ ይፈልጋል ከእናንተ። እኔ የሄድኩበትን መንገድ እያንዳንዱን ስቴፕ አሳያችኋለሁ። ስለዚህ እናንተም ያንን ተከትላችሁ ከሰራችሁ ማታገኙበት መንገድ የለም። ምናልባትም ዛሬ ስትጀምሩ በጣም ትንሽ ብር ሊሆን ይችላል የምታገኙት፣ ነገር ግን ነገ ላይ የተሻለ ነገር ታገኛላችሁ ማለት ነው። ስለዚህ አብረን እንሞክረዋለን። እንደምታዩት በዚህ ቻናል የኦንላይን ስራዎችን ብቻ ነው የምታገኙት ማለት ነው። ስለዚህ እየገባችሁ ዩቲዩብ ቻናሌን ሰብስክራይብ ማድረጋችሁ እንዳይረሳ፣ እንዲሁም ቪዲዮዎችን ስታዩ ላይክ ማድረጋችሁ እንዳይረሳ። ዋናው ቻናላችን ተዘግቷል። ይሄ ሁለተኛ ቻናላችን ነው ማለት ነው። ስለዚህ ለአብርሽ ፋሚሊ ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ሰብስክራይብ አድርጉና ይህን ቪዲዮ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። የዛሬ ቪዲዮችን ትንሽ ለየት ያለ ነው። በኢንቪቴሽን የሚሰራ ስራ ስለሆነ ሁላችሁም ተጠቀሙበት። ቀጥታ ከዚህ ቪዲዮ ዲስክሪፕሽን ስር አንድ ሊንክ አስቀምጥላችኋለሁ። የማስቀምጥላችሁን ሊንክ ስትጫኑ ልክ እንደዚህ ያመጣላችኋል ማለት ነው። እዚች ጋር ሁለተኛ ላይ ፕሌይ መደብር ላይ መተግበሪያው ላይ ይሞክሩ ይላል። ልክ እንደዚህ ወደ ፕሌይ ስቶር ትገባላችሁ። ፕሌይ ስቶር ላይ በምትገቡ ሰዓት ኢንስቶል እንድታደርጉ ያዛችኋል ማለት ነው። ከዛን ኢንስቶል ታደርጉታላችሁ። ልክ ኢንስቶል ካደረጋችሁት በኋላ በምን አይነት መንገድ እንደሚመጣ እንዴት ሬጅስተር እንደምታደርጉ እናያለን ማለት ነው። እንደምታዩት እንግዲህ አፕሊኬሽናችን እየወረደ ነው። እስከዛ ድረስ ይህን ቻናል በድጋሚ ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ ጠብቁ። እንግዲህ አፕሊኬሽናችን 98 ሜጋባይት አካባቢ ነው። አሪፍ ኢንተርኔት ከሌላችሁ ትንሽ ሊቆይባችሁ ስለሚችል መታገስ ይኖርባችኋል። አሁን በትክክል ዳውንሎድ ሆኖልናል። ሰው ኢንስታል እያደረገ ነው። ልክ ሲጨርስ ኦፕን የሚለው ሲመጣ እሱን እንነካና ከዛን ቀጥታ ሬጂስተር እናደርጋለን ማለት ነው። እጅግ በጣም ቀላል ነው። ሬጂስተር ስታደርጉ የማስቀምጥላችሁ ኢንቪቴሽን ኮድ አለ። እሱን ብትጠቀሙ እኔን ትጠቅሙኛላችሁ። እኔ ደግሞ እንደዚህ ሰርቼ ቼክ ያደረኳቸውን የኦንላይን ስራዎች ይዤላችሁ እመጣለሁ ማለት ነው። ዛሬ የምናየው እንግዲህ ሬጂስተር አደራረጉን ነው። ከዛ በኋላ አሰራሩን እያንዳንዱን ነገር ስቴፑን አሳያችኋለሁኝ። ቴሌግራም ለምትጠቀሙ ሰዎች የቴሌግራም ቻናላችን ይህን ይመስላል። በዚህ ቴሌግራም ቻናል ገብታችሁ ቴሌግራማችንን ጆይን ማድረግ ትችላላችሁ። እንዲሁም ደግሞ እዛ ላይ የማውረጃውን ሊንክ ማግኘት ትችላላችሁ። ቲክታክ ላይ አብርሽ ፋሚሊ ብላችሁ ሰርች ብታደርጉ ታገኙናላችሁ። እሺ አሁን አፕሊኬሽናችን ዳውንሎድ ሆኖልናል። ስለዚህ ኦፕን የሚለውን እነካለን ማለት ነው። ኦፕን የሚለውን በምነካ ሰዓት ልክ እንደዚህ ጉግል የሚለውን በጉግል ሎጊን ለማድረግ ጉግል ሎጊን የሚለውን እመርጥላችኋለሁ። ከዛን እናንተ መስራት የምፈልጉበትን ኢሜይል ትመርጣላችሁ። እኔ በጣም ብዙ ኢሜይል ስላለ ስልኬ ላይ አንዱን ኢሜይል እመርጣለሁ የምጠቀምበትም ማለት ነው። እናንተም ልክ እንደዚሁ ኢሜይላችሁን ትመርጣላችሁ። ኢሜይሉ ግን ሁሌም የምትጠቀሙበት ስለሚሆን የማትረሱት ኢሜይል ቢሆን ይመረጣል። እዚች ጋር ስም ይሰጣችኋል። ራሱ ከፈለጋችሁ ኤዲት ማድረግ ትችላላችሁ እዚህ ላይ፣ ካልፈለጋችሁ ደግሞ መተው ትችላላችሁ። እኔ አሁን አሌክስ ብቻ አልኩት። እዚች ጋር ደግሞ ጾታችሁን ትመርጣላችሁ። ከዛን እዚች ጋር እድሜያችሁን ትሞላላችሁ። ማስተካከልም ይቻላል እንደፈለጋችሁ። እኔ ግን ልተወው። እዚች ጋር የምትፈልጉትን ነገር እዚች ጋር መምረጥ ትችላላችሁ፣ ግን ባትመርጡትም ችግር የለውም። ኮምፕሊት ትሉታላችሁ ማለት ነው። ልክ ኮምፕሊት ስትሉት ልክ እንደዚህ ያመጣላችኋል። እዚች ጋር የምታገኙትን መንካት ነው። አሁንም እዚች ጋር የምታገኙትን መንካት ነው። ራሱ ኢንዲኬት ያደርጋችኋል ማለት ነው። በሚያሳያችሁ መልኩ ልክ እንደዚህ ትመርጡለታላችሁ ማለት ነው። ያውን ዊዝድሮ አድርግ ነው የሚለኝ። ስለዚህ ዊዝድሮ ለማድረግ በጣም ቀላል ነው። እንደምታዩት ያላችሁ እዚች ጋር ይቀመጥላችኋል። አዘር ካንትሪ ላይ ነው የሚሆነው የእናንተ። ከዛን እዚች ጋር ዩኤስዲሲ አድሬስ ታመጣላችሁ ከባይናንስ ላይ ፔስት አድርጋችሁ በኢቴሪየም ኔትወርክ እዚች ጋር አድሬሳችሁን ፔስት አድርጋችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። ዊዝድሮ ስንደርስ አሳያችኋለሁ። ልክ እንደዚህ የሚመጣላችሁ ነገር ሁሉ አክሴፕት እያደረጋችሁ መጠቀም ነው ማለት ነው። እዚች ጋር አሁን እንደምታዩት ልክ እንደዚህ የሚመጣላችሁን ነገር በሙሉ እየነካችሁ እዚች ጋር ሾፕ የምትለዋን ስትነኳት
ድመት ይመጣላችኋል፣ ሀውስ ኪፐር የምትል እሷን መንካት ይኖርባቸዋል። እሷን ለመንካት ደግሞ እንደምታዩት ኢንሰፊሸንት ይለኛል። ስለዚህ መሰብሰብ አለብኝ መጀመሪያ ማለት ነው። ሶ ምንድነው ማደርገው እጠብቃለሁኝ እዚች ጋር። እሺ አሁን ክሌም አድርጋለሁ ማለት ነው። አሁንም ወደ ዊዝድሮ ወሰደኝ 0.15 ደርሶልኛል። ስለዚህ አሁን መግዛት ከቻለ ወደ ሾፕ እንሄዳለን። 0.5 አሁንም አልደረስንም። ስለዚህ እስኪሞላ ድረስ መጠበቅ ይኖርብናል ማለት ነው። እዚች ጋር ሪሲቭ እናደርጋለን። እዚች ጋር ያላችሁ የሚመጣላችሁ ነገር አለ ልክ እንደዚህ። እዚች ጋር ክሌም የሚል ነገር ከመጣላችሁ በመጣ ቁጥር ዝም ብላችሁ መቀበል ይኖርባችኋል ማለት ነው። እዚች ጋር ሜሴጅ ነው ያለው። ቀጥሎ እዚች ጋር ደግሞ እዚች ጋር እንደምታዩት ሲስተም የሚልክላችሁ ሜሴጅ አለ። ጎቱ ክሌም የሚለውን ትነካላችሁ። እዚች ጋር ጎቱ ክሌም የሚለውን ስትነኩት ልክ እንደዚህ ያመጣላችኋል ማለት ነው። ከዛ ሳይኒን ትሉታላችሁ። ዴይ 1 ስለወሰድን ነው አሁንም አይሰጠን። ስለዚህ እስከ ዴይ 7 ድረስ ከዴይ 1 ጀምሮ እስከ ዴይ 7 ድረስ የተቀመጠ ነገር አለ። እሱን እንወስዳለን ማለት ነው። ከዛ እዚች ጋር ሞመንቶች አሉ፣ ጌሞች አሉ። እንዲሁም ፖስት ማድረግ የምትፈልጉትን ነገር እዚች ጋር ፖስት ማድረግ ትችላላችሁ። የፕላስ ሳይኑን እየነካችሁ እዚች ጋር ነው ዋናው የሚሰራው ነገር ያለው። አንድ ሰው ኢንቫይት ስታደርጉ በእናንተ ኢንቪቴሽን ሰው ከገባ 0.1 ዩኤስዲቲ ይሰጣችኋል ማለት ነው። እንደምታዩት ኢንቫይት የምታደርጉበት ፔጅ ነው ይሄ። ስለዚህ ኢንቫይት ነው የሚለውን ነክታችሁ እዚች ጋር ደግሞ ኢንቪቴሽን ኮድ ለሰዎች እየላካችሁ በደንብ መሰብሰብ ትችላላችሁ። እዚች ጋር ራንክ እንደምታዩት ብዙ ኢትዮጵያውያን አሉ እስከ $200 ድረስ፣ እንዲሁም የአይፎን ሪዋርድ አለ። እዛ ደረጃ ድረስ ያሉ ሰዎች አሉ። ስለዚህ ሁላችሁም እድላችሁን ተጠቀሙበት። እዚች ጋር ደቂቃው ሲያልቅ ነው መውሰድ የምትችሉት። ስለዚህ ትጠብቃላችሁ ማለት ነው። ቀጥሎ እዚች ጋር ሩሞች አሉ። የራሳችሁን ሩም መክፈት ትችላላችሁ። እናንተም ግን የተከፈተ ሩም ላይም መስራት ትችላላችሁ ማለት ነው። እዚች ጋር ፋሚሊ የሚል ነገር አለው። ፋሚሊ ክሬት ማድረግ ትችላላችሁ፣ ክሬት ካላደረጋችሁ ማለት ነው። እሱን ወደፊት እኔ ራሴ ክሬት አድርጌ አሳያችኋለሁኝ። ስለዚህ በዚህ መልኩ እየሰራችሁ የውላችሁ አሁንም 0.5 ሰጥቶኛል ማለት ነው። ኦኬ ስለዚህ አሁን መግዛት እችላለሁ። አያችሁ 0.2 ኦኬ አልችልም። 0.5 ነች አይደለ ድመቷን ብትገዙ በጣም ትጠቀማላችሁ። እናንተ ኦፍላይን ሆናችሁ ራሱ ይሰጣችኋል። እዚህ ጋር ክሌም የሚል መጥቶልኛል። ክሌም አደርገዋለሁ። ልክ እንደዚህ እየሰበሰባችሁ 0.5 ስትደርሱ እናንተ ኦፍላይን ሆናችሁ ራሱ ስለሚሰጣችሁ እዚች ጋር ዊዝድሮ የሚለው ላይ ገብታችሁ አሁንም ሾፕ የሚለው ላይ ትገባላችሁ። ቅድም እንዳሳየዋችሁ ልክ እንደዚህ 0.5 ሲደርስላችሁ ድመቷን ግዟት። ሪሲቭ ታደርግላችኋለች እናንተ ኦፍላይን በሆናችሁ ሰዓት ራሱ ማለት ነው። ስለዚህ እንደዚህ እያደረጋችሁ አሁንም ክሌም ይለኛል። አሁንም ክሌም አደረግኩኝ። ልክ እንደዚህ ነው እየሰበሰባችሁ የምትሰሩት። አሁንም 0.3 ደርሻለሁ ማለት ነው። አያችሁ ጋይስ እዚች ጋር እነዚህ ጎጎ የሚሉትን ነገሮች በሙሉ ታስኮቹን እየሰራችሁ ትሄዳላችሁ ማለት ነው። ልክ እንደዚህ እያደረጋችሁ ነው የምትሰሩት። እጅግ በጣም ቀላል ነው። እያንዳንዱን ነገር እኔ አሳያችኋለሁኝ። እዚች ጋር 17 ደቂቃ ይቀረኛል ቀጣዩን ለመውሰድ ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። እጅግ በጣም ቀላል አፕሊኬሽን ነው። እያንዳንዱን እኔ የሄድኩበትን ስቴፕ ፖስት ለማድረግላችሁ አሁንም ሰብስክራይብ ማድረጋችሁ እንዳይረሳ። እዚህ አፕሊኬሽን ላይ በደንብ መስራት የምትፈልጉ ሰዎች ይህን ቪዲዮ እስከ መጨረሻው ድረስ ማየት ይኖርባችኋል። ቀጣይ የምለቀውም እንዲደርሳችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉት፣ ለሌሎች ሰዎችም ሼር እያደረጋችሁ ብዙ ፋሚሊ ሰብስቡ፣ በጣም ይጠቅማችኋል። እንግዲህ ቀጣይ ጽድት ያለ ቪዲዮ ይዤላችሁ እመጣለሁኝ ራሴ ቼክ አድርጌ ማለት ነው። ሁላችሁም ተጠቀሙበት። የአፕሊኬሽን ገና መጀመሩ ስለሆነ አፕሊኬሽኑ ትጠቀሙበታላችሁ። ሁላችሁም ሼር አድርጉት።
ሊንካችሁን ሼር አድርጉ። በጣም ብዙ ሰዎችን ኢንቫይት ማድረግ ትችላላችሁ እና ተጠቀሙበት። በሌላ ቪዲዮ እስክንገናኝ ቸር ያቆየን። ይመቻችሁ።